አይኔማ ወዳጄሽ ያላንቺ ያላያለ ጥርሴማ ወዳጄሽ አላንቺ ያልስቃለ ሆደናው ጠላትሽ ህልበልቱ ያደረ ህልበልቱ ያደረ ያባይ ዳሮ ዳሮ ያበቅላል ተንበለል ያባይ ዳሩ ዳሩ ያበቅላል ተንበለል ዋጥላርግሽና ናላየሁም ልበል ዋጥላርግሽና ናላየሁም ልበል አይኔማ ወዳጄሽ አላንቺ ያላያለ ጥርሴማ ወዳጄሽ አላንቺ ያልስቃለ ሆደናው ጠላትሽ ህልበልቱ ያደረ ህልበልቱ ያደረ እናመሰግናለን እሺ ብሩክ ተፈጥሮ አለ ጉሮሮ ይቀልጻል ትንሽ ነው ያልተስማማኝ አሁን የድምጽ ቀለም ላይ ነው የድምጽ ቀለም እንግዲህ ተፈጥሮ ሊሆን ይችላል ግን ያንን ደግሞ ማጎልበት ይቻላል በትንፋሽ አጠቃቀም እሱ ነው እንደገና ደግሞ ቅኝት ዜማውንም የተረዳበት ነገር ትንሽ ጆሮም በደንብ ያስፈልጋል በደንብ ማዳመጥ አለብህ ታንሸፈዋል ትቀይረዋል አንዳንድ ጊዜ የሆነ ቴድና ትቀይረዋል ከነበረው ከኦሪጂናል ዘፈኑ በወጣ መልኩ ማለት ነው ያለፈውንም ላይ የነበረው ችግር ተመሳሳይ ችግር ነው እንደገና አሁንም የመጣው በጣም ጥረት ማድረግ ይፈልጋል ምናልባት እንደዙሩ ተንጠልጥለ ብታልፍ ምንም አይደለም ግን በጣም ሰርተ መትመጣ ካልሆነ በስተቀር የሚቀጥለው ዙር በጣም ነው የሚከብድ የኦሪጂናሉ ዘፈን ቴምፖና አንተ የተረዳህበት ትንሽ የተለያየ ነው እሱ ደግሞ ዘፈኑን ጎርቶታል በጣም ግጥሞቹን ቆጠርካቸው ለጆሮ ሲሰማ ትንሽ ይጨንቃል ቅኝት ላይም ትንሽ አንዳንድ ቦታ ሺፍት ለማድረግ እየሞከረ የሚመለስ ነገር አለ እሱም ችግር ነው ይሄን ዙር ተንጠልጥለህ ብታልፍ አይከፋኝም ግን የዘፈን አማራጭ ላይ ትልቅ ስራ መስራት አለበት ድምጽ ጥሩ ነው ጥሩ ይቀድሳል በደም እንትን ይሄ የመዝጊያ ዜማዎች ግን እንዲሁ በቸልተኝነት ማይሆን ቦታ እየወደቁ የጠፋሉ እነሱን ወደፊት እንዴት እንደምታረግ አላቅምና የድምጽ ቃናህን እዚች ጋር ያለችው አንተ ቆርጣ የቀረችው እሷን ነገር ወደፊት ለማሻሻል ሞክር ግን ድምጽ በራሱ ጥሩ ነው ለኔ አንድ ድል አይከፋኝ ቢሰጥ በድምሩ መሰረት አንድ ቢጫ በሁለት ቀይ ይሆናል ውጤት